ምክረ ዓለም በዓለም ሚዲያ የኮፊ አረቢካ ቡና መገኛ የሆነችው ሀገራችን ኢትዮጵያ በዓመት ቡናን ወደ ውጭ በመላክ ሚሊዮን ዶላሮችን ትሰበስባለች። በተለይም ደግሞ በዘንድሮው የምርት ዘመን የቡና ዋጋ በዓለም ገበያ መጨመሩን ተከትለው ሀገራችን ከቡና ምርት ከፍተኛ የውጭ ምንዛሬ ማግኘቷ አይዘነጋም። ቡና ለሀገራችን የውጭ ምንዛሬ ሚዛን ለመጠበቅ ያለው ድርሻ ከፍተኛ መሆኑንም ልብ ልንል ይገባል። በሌላ በኩል ደግሞ የማህበረሰባችንን ማህበራዊ ኑሮ ለማጠናከር ያለው ድርሻ ጎልቶ ይታያል። ሰፈር ጎረቤቱ ኑ ቡና ጠጡ የማይደበዝዙ የሀገራችን የአብሮነት ምልክት ሆኖም ይቀጥላል። የቡና ወዳጆች ቁጥር ማደጉ ቀጥሏል። ትኩረትንና ምርታማነትን የማሻሻል ችሎታው ከፍተኛ ፍላጎት እንዲፈጠር ስላደረገው ቡና በሁሉም ትውልዶች ዘንድ ተወዳጅ መጠጥ ሆኗል። ቡና በተለያዩ ጣዕሞች የሚቀርብ ሲሆን ከዘመናዊ የቅምሻ ቅንጅቶች ከወተት ጋር ከተቀላቀሉ አይነቶች እስከ ንጹህ ቡና እንደ ስፕሪሶ ድረስ ይገኛል። የቡና ወዳጆችም ከልጅ እስከ አዋቂ የሚያካልሉ ሲሆኑ የቡና ጠጪዎች ቁጥር ከጊዜ ወደ ጊዜ እያደገ ይገኛል። ቀጥሎ የስኳር አልባ ቡና 6 ጥቅሞችን እንመለከታለን። ምርታማነትን ለመጨመር፣ ትኩረትና ጉልበትን ለማሻሻል ከመጥቀም ባሻገር ስኳር የሌለው ጥቁር ቡና የተለያዩ የጤና ጥቅሞች እንዳሉት ተረጋግጠዋል። በመቀጠል የስኳር አልባ ቡና 6 ጥቅሞችን እንመለከታለን። ምርታማነትን ለመጨመር፣ ትኩረትና ጉልበትን ለማሻሻል ከመጥቀም ባሻገር ስኳር የሌለው ጥቁር ቡና የተለያዩ የጤና ጥቅሞች እንዳሉት ተረጋግጠዋል። አንደኛ፣ ክብደት ለመቀነስ። ስኳር አልባ ጥቁር ቡና መጠጣት ክብደት ለመቀነስ ይረዳል። የያዘው ካፊን ሜታቦሊዝም ወይንም ደግሞ የሰውነት የመፈጨት ሂደት እስከ 50% ሊጨምር ይችላል። ይህ ሂደት ስብን በማቃጠል ወደ ጉልበት እንዲለወጥ ያደርጋል። በተጨማሪም ከምግብ በፊት ለ30 ደቂቃ ያክል ጥቁር ቡና መጠጣት የምግብ ፍላጎትን ሊቀንስ ስለሚችል ክብደትን በተፈጥሮ ለመቆጣጠር ይረዳል። ሁለተኛው፣ ኃይልን ለመጨመር። ጥቁር ቡና ጉልበትን በከፍተኛ ሁኔታ ሊጨምር ይችላል። በቡና ውስጥ ያለው ካፊን የአእምሮ ንቃትን ይጨምራል። ቡና በመጠጣት የሚለቀቀው አድሬናሊን ደግሞ የልብ ምት እንዲፋጠን እና የደም ዝውውር እንዲሻሻል ሊያደርግ ይችላል። ሶስተኛ፣ የማስታወስ ችሎታን ለማጠናከር። ስኳር የሌለው ጥቁር ቡና መጠጣት የዲሜንሺያ፣ የፓርኪንሰንስ እና የአልዛይመር በሽታ ስጋትን እንደሚቀንስ ታውቋል። ጠዋት ቡና መጠጣት በትኩረትና በአእምሮ ተግባር ላይ አዎንታዊ ተጽዕኖ ሊኖረው ይችላል። በየቀኑ ከ3 እስከ 5 ኩባያ ቡና አዘውትሮ መጠጣት የልብ በሽታ ስጋትን እስከ 15% ሊቀንስ ይችላል። ስኳር አልባ ጥቁር ቡና መጠጣት የደም ግፊት፣ የልብ ድካም እና ከፍተኛ የኮሌስትሮል ስጋት ለመቀነስ ይረዳል። አራተኛ፣ የጉበት ጤናን ለመጠበቅ። ስኳር ያልተጨመረበት መራራ ቡና ሄፓታይተስ፣ ፋቲ ሊቨር እና አልኮሊካዊ የጉበት ጠባሳ ያሉ የጉበት በሽታዎችን ለመከላከል ይረዳል። አምስተኛ፣ የምግብ መፈጨት ስርዓት ለማጽዳት። ጥቁር ቡና የሚያሸና ባህሪ ስላለው በተደጋጋሚ እንዲሸኑ ሊረዳ ይችላል። ይህ ሂደት የምግብ መፈጨት ስርዓትን ለማጽዳት እና መርዞችና ባክቴሪያዎችን ለማስወገድ ይረዳል። ስለዚህ ጥቁር ቡና መጠጣት ሆድም ንጹህ እና ጤናማ እንዲሆን ያደርጋል። ስድስተኛውና የመጨረሻው ደግሞ ካንሰርን ለመከላከል። ቡና ሰውነትን ከነፃ ጨረሮች የሚከላከሉ ከፍተኛ መጠን ያላቸው አንቲኦክሲዳንቶች ያሉት ሲሆን ነፃ ጨረሮች የካንሰር ዋና መንስኤዎች ናቸው። ጥቁር ቡናን በመደበኛነት መጠጣት የጡት፣ የጉበትና የአንጀት ካንሰርን ስጋት ለመቀነስ ሊረዳ ይችላል። መልካም ጊዜ ተመኘን። ዓለም ሚዲያ